ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኦኬ ችግር የለውም። ወደ ገደለው አንተ ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ሄርሚ ልክ ናት። ቦይፍሬንድ መያዝ ፍቅረኛ ምናምን መያዝ ግዴታ አይደለም። ስነግርሽ አብረሽ ጭራሽ አይመጥንሽ እና ነገረ ስራዎቹ የህፃን ልጅ ነው ታውቃለህ። ያሉታን በጣም ሪስፔክት እንሰጣለን እና አሁን ግን እየወረደችብኝ ድሮ ምላጭ አብረን ማንጠቀምበት መርፌ አብረን ማንጠቀምበት በሽታ የለም። እሱም እኮ 700,000 ምናምን ሰው አካባቢ ይዟል። ለአንተም ጥሩ አይደል? ሰላም ጤና ይስጥልን ጋይስ፣ እንዴት አላችሁልኝ? ውድ የጊመ ቲዩብ ፋሚሊያንስ፣ በዛሬው ዕለት ደግሞ በሌላ ጉዳይ መጥቼላችኋለሁ። እንዴት አላችሁ? ለጤናችሁ ቆይታ እንዴት ነው? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። እንደምን አላችሁ? አንድ ነገር ሰምተናል። ሄርሚ መታ አብርሽን አግኝታው ነበረ። አብርሽን እንድታገኘው ያደረጓት ደግሞ ፍቅርና ሩታ ናቸው። ፍቅርና ሩታ ሲመስለኝ አሁን ላይ በጣም ቀዝቃዛ ጦርነት የጀመሩ ይመስላል። አንዳንድ ጊዜ ትክክል ናቸውም ትክክል አይደሉም የሚያስብል ነገሮችን እያደረጉ ነው የሚገኘው። እኔ ግን አሁን ላይ ሄርሚ በጣም እያሳዘነችኝ ነው። ሄርሚ በጣም አንጀቴን እየበላችኝ ነው። ምክንያቱም በማታውቀው ሁኔታ ውስጥ ነው ወደዚህ ህይወት የገባችው። እዚህ ህይወት ውስጥ ከገባች በኋላ ግን እየታመሰ ያለው አሁን የሷ ላይፍ ነው። የሷ ላይፍ በጣም መጥፎ ሁኔታ ውስጥ እየገባ ነው። ለምን ካላችሁኝ አንደኛ ነገር እቺ ልጅ ወደ አብርሽ ህይወት ስትመጣ አጋጣሚ አልነበረም። የመጣችበት አጋጣሚ እሱ ከሩታ ጋር ጥሩ ሁኔታ ላይ አልነበረም። በሰዓቱ ተለያይተው ተራርቀው በሚኖሩበት ሁለታቸው መሃል በጣም ጭቅጭቅ በነበረበት ሰዓት ላይ እቺ ልጅ መጣ ለአብርሃም ጥሩ ፍቅርን ሰጥተዋለች። በጣም ተላምደዋል። ጥሩ ነገሮችን እያስኬዱ ነበረ። ነገር ግን ያ ፍቅር ማብቂያው ሳይታወቅ መነሻውም ጉዳዩ ወይም ደግሞ ይሄ ችግርም የተነሳበትም ጉዳይ ወይም ፍቅር የጀመሩበትም አጋጣሚ ገና ፍቅራቸውን ማጣጥመው የሆነ ስቴፕ ላይ ሳይደረስ ይሄ ነገር ሀፕን አደረገ ወይም ደግሞ ድጋሚ ብሬክአፕ ተፈጠረ በመሃላቸው። ብሬክአፕ ከመፈጠሩ በፊት እነዚህ ልጆች በደስታ ብዙ ጊዜ ቆይተዋል። በቃ ያ ሁሉንም ነገር ስናየው የነበረ ነገር ነው አብዛኛው። ነገር ግን አሁን በጣም ሄርሚ እያሳዘነችኝ መጣለች። የመጀመሪያው ነገር እነዚህ ልጆች መጥራት አልነበረባቸውም። እሷን መሀላቸው አስገብተው ከህይወቱ ውጪ ብለው መናገራቸው እኔ በጣም ደብሮኛል። እነሱ ማን ስለሆነ ነው እሷን ከሱ ህይወት ማስወጣት የሚችሉት? እሷ ስትፈልግ ህሊናዋ ሲያዛት ያደረገችው ያለችው ነገር ትክክል አልመስል ብሎ ከታያት በራሷ ፍቃድ የመውጣት እንትን ውስጥ ግዳጅ ውስጥ ትገባለች እንጂ ሰው አዟት ከሱ ህይወት አትወጣም። ሌላኛው ተጨማሪው ነገር ደግሞ ምንድነው? እነዚህ ሁለት ልጆች ድራማ እየሰሩበት እንደሆነ ስላወቀ አሁንም በድጋሚ ወደዛች ሴት ሄዷል አብርሃም። ምናልባት ያልሰማችሁ ካላችሁ አላውቅም። ወደ ሄርሚ ድጋሚ ሄዷል። ሄርሚ እኔ ባጣ ቆዩኝ አይደለችም። ገባችሁ? አብርሃም አንዴ ፍቅርን ሲያጣ ሄርሚን ሲያጣ ሩታን ሲያጣ እንደዚህ ያደረገ በዛ መሃል ላይ የቅብብሎሹ አንድ አካል መሆን የለባትም። ሄርሚ በዚህ ነገር ላይ መሃል ቤት ገብታ መጎዳት የለባትም ከሚሉት ወይም ደግሞ ትላንትና ያሳየችው ሪአክት የተናገረችው ነገር ልክ ነው። ሄርሚ ልክ ናት። በቃ እሱ ሄዶባት ነው እንጂ እሷ ወደሱ አልመጣችበት። እነዚህ ልጆች ምንም አያስፈልጉም። ከነ ጠርተውም እንዴ ማለት ድፍረቱም አይኖራቸውም። እንዴት መብትም የላቸው። ገባችሁ? ጠርተው እሷን የማናገር ከህይወቱ ውጪ እንደዚህ ብሎ ለመናገር እኔ ባይዘው በሰጠችው መልስ በተናገረቻቸው ንግግር በጣም ደስ ብሎኛል። አብርሃም አሁንም ይሄንን ነገር ፈለገም አልፈለገም እንደኔ ለሄርሚ መመክራት አብርሽ ይቅርባት ወይም ደግሞ ይቅርብሽ ነው የምልሽ። ፋሚሊ እናንተ በደንብ እንደምታውቁት ይሄ ልጅ ለምንም ነገር አይጠቅምም።
አይደለም ለሄርሚ ለማናቸውም አይጠቅም። ግን ደግሞ እንደኔ ሐሳብ ሄርሚ ከዚህ ነገር ራሷን ብታጸዳ ከዚህ ነገር የምትወጣበትን ነገር ከዚህ በቃ ጭምልቅ ካለ ህይወት የምትወጣበትን መንገድ ብታመቻች። በቃ ልጆቹን የመለሰችበት መንገድ ደስ ይላል። በኮንፊደንስ ነው ያወራቻቸው። ንግግሯ ደስ ይላል። በቃ እኔ እንደዚህ በሳል ናት ብዬ አልጠብቅም ነበር። በጣም የበሳል ሰው ንግግር ነው ስታደርግ የነበረችው ሄርሚ። ስለዚህ እኔ ያን ነገር በጣም ወድጄላታለሁ። ለሷ የምመኘው እኔ ለሷ የምፈልገው ከዚህ ህይወት ወጥታ የራሷን ለስለስ ያለ ህይወት እንድትመራ። እነዚህ ልጆች አሁን ላይ በዚህ ጀምረዋታል። ከዛ ይሄ ልጅ አሁንም ከሁለት አንዳቸው ጋር ወይ ፍቅርን ወይ ደግሞ ሩታን ብሎ ካልተቀመጠ አሁንም ሄዶ ቁስሏን መነካካቱ አይቀርም። ስስ ልብ አላት፣ የዋህ ነች ሄርሚ። አሁንም ድጋሚ እንደዛ አይነት ላይፍ ውስጥ እንዲገባ ልትፈቅድለት ትችላለች፣ ወይም ራሷንም መስዋዕት ልታረግ ትችላለች። ግን ያ ጥቅም አለው ብዬ አላስብም። ገባችሁ? ምንም ጥቅም የለውም። እኔ እንደኔ ሐሳብ በቃ የራስሽን ላይፍ የምትመሪበት። ይሄ ደግሞ እኔ ሐቁን ስነግርሽ አብርሽ ጭራሽ አይመጥንሽም ምንም። እንዴ ገና ለገና ዛሬ እነ ሩታና ፍቅርን እኔ ነኝ እኮ ሁሉንም ወደ ሚዲያ ያመጣሁት ብሎ በኮንፊደንስ ሊናገር የቻለው ነገ ከነገ ወዲያ ሌላ ሴት ጋር ሲሄድ አንቺንም በዛን አይነት መልኩ ማየቱ አይቀርም። ስለዚህ እነዚህ ልጆች ላንቺ አይጠቅሙሽም። ከነዚህ ግብግብ አያስፈልግም። ግብግብ፣ ጸብ ማንሳት፣ ያልሆነ ነገር መመላለስ፣ ቃላት መመላለስ ምናምኑ ከነሱ ጋር ምንም ጥቅም የለውም። እኔ በጣም እያሳዘንሽኝ ስለሆነ ነው። ሁኔታውን በደንብ ስለማቅ ባክግራውንድሽንም ስለማቅ በጣም የዋ ምርጥ ልጅ ነሽ። ጸባይሽን የሚያውቀው ያውቀዋል። ቆንጆ ጸባይ ነው ያለሽ፣ ቆንጆ ባህሪ ነው ያለሽ፣ የዋህ ነሽ እና ይሄንን የዋህነትሽን ልበስስ መሆንሽን ያወቀ ሁሉ እንዲጫወትብሽ አትፍቀጂ። ጠንከር ብለሽ እነዛንም ልጆች መናገር ያለብሽን ተናግረሻቸዋል። አሁንም ማድረግ ያለብሽን አድርጊ። ቆፍጠን ብለሽ የምታደርጋቸው ነገሮች። በአብርሃምም ጉዳይ ላይ ያለውን ነገር ደግሞ እነሱን ስለመበቀል እያሰብሽ ሳይሆን የራስሽን ላይፍ በማሰብ ውስጥ ሆነሽ እንደማይጠቅምሽ ተረድተሽ ከውስጥሽ ፈንቅልሽ ልታስወጪው ይገባል። ይሄንን ልጅ አይኖ በቃ ችግር የለውም የሆነው ሆኖ አብሬው እኖራለሁ ካልሽ ነገም ለሚጠብቅሽ ዕጣ ፈንታ ሬዲ መሆን አለብሽ። ምክንያቱም ማብቂያ የለውም ይሄ ልጅ ማብቂያ የለውም። ነገ ከነገ ወዲያ ምን ሊፈጥር እንደሚችል፣ ማንን ይዞ እንደሚመጣ፣ ምን አይነት ላይፍ ሊጀምር እንደሚችል የምታውቂው ነገር የለም። ነገር ግን በልቡ የሚጠነስሰው ሐሳብ በጣም ሌላ የማይገመት ነገር ነው የሚያደርገው፣ የማይጠበቅ ነገር ነው የሚያደርገው። ስለዚህ ከአንደበቱ የሚወጣው ቃልና ውስጡ የሚያደርገው ነገሮች ተመሳሳይ ስላልሆነ አንቺ ጠንከር ብለሽ ይህንን ልጅ ከህይወትሽ ለማስወጣት መሞከር። እነዛኛዎቹ ዝም በያቸው። እኔ ሩታን ባይዘው በጣም ነው ማከብራት። ከሩታ ጋር እንዲሆን ነው የምመርጥለት። ምክንያቱም ብዙ ነገሮችን ያሳለፉት ከሱ ጋር ስለሆነ እሷም እሱን ነው በደንብ የምታውቀው፣ እሱም እሷን ነው በደንብ የሚያውቀው። መሸሸጊያ አያድርጓችሁ ሴቶቹ እየመጡ ሁለት አህያ ለአህያ ይራገጣል። ከዛ በመሃል ቤት ሳር ሆኖ የቀረቡት ይጎዳሉ። ስለዚህ የነዛ የሆነ እንዴ ነው ማሳረጊያ አትሁኑ፣ የጸባቸው ማሳረጊያ አትሁኑ። እናንተ ትመጣላችሁ፣ ከዛ እነሱ ይታረቃሉ። አሁንም መሃል የምትገባው አንዷ ሴት ትጎዳለች። አሁንም ይጣላሉ። አንድ ሰው ይመጣል፣ አሁንም ይታረቃሉ። መሃል ላይ የምትመጣዋ ሴት ትጎዳለች። በዚህ አይነት መልኩ ደግሞ ሄርሚ እንድታሳልፊ አልፈልግም። የውሳኔ ሰው መሆን አለብሽ። በጣም ጠንካራ ሴት ነሽ አውቃለሁ። የዋህነትሽን ግን ተጠቅመው አጉል ነገር ውስጥ እንዳያስገቡሽ ስለምፈልግ በጣም ስትሮንግ መሆን አለብሽ። ያው የአብርሃምን ጉዳይ የምናውቀው ነው፣ ወይም ደግሞ አንቺ የምታውቂው ነው። እሱ ገና ነው፣ አልጨረሰም። አሁን እድሜው ትልቅ ይመስላል እንጂ ገና ሮጦ ያልጨረሰ ህፃን ልጅ ነው። ሁኔታው ነገረ ስራዎቹ የህፃን ልጅ ነው እያደረገ ያለው ነገር ምንም ደስ አይልም። ስለዚህ ይሄን ህይወት ላንቺ አልመኝልሽም። ወጣ ብለሽ የራስሽ የሆነ ጽድት ያለ ላይፍ ስታይልሽን ተከታይ። እንደውም ብትቺ ሌላ ዴቲንግ ወጥተሽ ሌላ ቦይፍሬንድ ይዘሽ ማንነትሽን ማሳየት ነው። እንደውም ቦይፍሬንድ መያዝ፣ ፍቅረኛ ምናምን መያዝ ግዴታ አይደለም። ግን የነሱ ነገር በጣም የሚያብሰለስልሽ የሚያናድድሽ ከሆነ ጠንከር በይና ጽድት ያለ ሰው ምን ያንስሻል? ምን ይወጣልሻል?
ጽድት ያለ ሰው በምትፈልጊው ሳይዝ መርጠሽ ከዛ ሰው ጋር ዴት በማድረግ የልብሽን በመነጋገር ትክክለኛ ላንቺ የሚመጥንሽን አይነት ወንድ ልጅ ምን እንደፈለግሽው የፈለግሽው አይነት ወንድ መርጠሽ ፍሬንድሽ ማድረግ ትችያለሽ። ከዛ ሰው ጋር ጥሩ ላይፍ መጀመር ትችያለሽ። የራስሽን መስመር ወምር ወአፍር ትላለች አያቴ። ለራሱ መሆን የማይችል ልጅ ጋር ሆነሽ ጊዜሽን አታቃጢ። ጠንከር በይና የነገው ላይፍሽን የምታስተካክይበት ከሱ የተሻለ ነገር የምታገኝበትን ነገሮችን ሞክሪ። በቃ ሩታና ፍቅርን ታያቸው። ኦሬዲ ታያቸው። እነሱ የሆነ ድራማቲክ ሁኔታ ውስጥ ናቸው። ነገም እንደሚፈጥሩብን አናውቅም። እኔ ነግሬያቸዋለሁ። ሩታን በጣም ሪስፔክት መሰጣት ልጅ ናት። አሁን ግን እየወረደችብኝ ነው የምትሰራቸው ስራዎች። አንድ ሰሞን አብርሃምን ጥምር ኩሱ ስታወጣው ደስ ብሎኝ ነበረ፣ ምክንያቱም የሚገባው ስለነበረ። አሁን ግን እየሄዱበት ያለው መንገድ ደስ ስለማይል ሄርሚ ራስሽን ከዚህ ነገር ማስወገድ አለብሽ። አብርሃም እንግዲህ ያው ስለ አብርሃም አውርተን አንጨርሰው፣ ማንሳትም አያስፈልግም። የሚስተካከል ከሆነ ይስተካከላል፣ ማይስተካከል ከሆነ አይስተካከል። ግን ነገር ግን እኔ አንድ ነገር የምነግርህ ነገር በቃ ፕሊዝ ሄርሚ ባጣ ቆዩኝ አይደለችም። ያንተ የንዴትህም ትንሽ በተወሳጨ የሆነ ነገር ባልክ ቁጥር ከህይወት ለማስወጣት ትሞክራለህ። ከዛ ትንሽ ደስተኛ ይሆን ከሲመስልህ ድጋሚ ወደ ራስ ታመጣለህ። ይሄ የሴት ልጅ ህይወት ነው። ከሴት ልጅ ጋር እንደዚህ አይነት ቀልድ ይቅርብህ። እንባ ጥሩ አይደለም። ሴት ልጅ አታልቅስብህ፣ አትዘንብህ። ገባ? አንተም ብትሆን ወንድ ልጅ ነህ፣ ወንድ ልጅ ወልደሃል። ገባ? ስለዚህ ቆፍጠን ያለ ማንነት ይኑር፣ አትሽለጥለጥ በያገኘው ሴት እንዴ። እቺኛውም ካየ ካመረች፣ እቺኛውም ካየ ካማረች፣ አራ ከባድ ነው እኮ፣ አስቸጋሪ ነው፣ በጣም አስቸጋሪ ነው። ለጤንነትም ያሰጋል። አሁን ደግሞ ያው እየሰማን ነው አይደለ? ወደ አዲስ አበባ አካባቢ ደግሞ ምንድነው የሚባለው ነገር ወደ 700,000 አካባቢ ደርሷል አሉ። ድሮ ምላጭ አብረን ማንጠቀምበት መርፌ አብረን ማንጠቀምበት በሽታ የለም። እሱም እኮ 700,000 ምናምን ሰው አካባቢ ይዟል አሉ። ላንተም ጥሩ አይደለም። አይ በቃ እንደ ብዱሻ እዚህም እዛም እየሄድክ ዝም ብለህ አትንከስ። ነገ ለህይወትህ ስጋ ወንድ ልጅ ነህ። ቆፍጠን በልና ቆፍጠን ያለ ህይወትህን ምራ። ችግር የለውም። ከዚህ ኮንተንት አትውጣ። የሚዲያ ሰው ነህ። እሺ ችግር የለውም። ሁላችሁ የሚዲያ ሰው ናቸው። ግን ከአንድም ሰው ጋር ሆኖ እኮ ጥሩ የፍቅር ታሪክን ማሳለፍ ከነ ብሩኬ ማየት ትችላለህ። ጓደኞችህ ናቸው። ከነ ኤፊ ማየት ትችላለህ። ማርክን ማየት ትችላለህ። ከትዳራቸው ከሚስቶቻቸው ጋር እንዴት አይነት ላይፍ እንደሚመሩ እንዴት አይነት ላይፍ እንደሚያሳልፉ እንደዛን አይነት ላይፍ እኮ መምራት ትችላለህ። ከሴት ወደ ሴት ከሴት ወደ ሴት ምንድነው አንተ የኳስ ሜዳ እንትን ነው እንዴ? አንዴ ወደዛ አንዴ ወደዛ አንዴ ወደዛ አንዴ ወደዛ በቃ ራሱን የቻለ ላቭ ኮንተንት ክሬት ታደርገዋለህ። ብትችል ልጅ የወለደችልህን ሩታን አክብርና ቤቷ ተመለሰ ግባ፣ ቤት አስገባ። ፍቅርንም ከቻልክ ከባሏ አስታርቃት። ትዳር አላት፣ ልጅ አላት፣ ህይወት አላት። ሄርሚንም ሰላሟን ስጣት። ይህንን ማለት ወዳለሁ። ፋሚሊ ይህንን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንደዚህ አይነት ጉዳዮችን በየሁለት ቀኑ የምለቅላችሁ ይሆናል። ቤቱን ፎሎ በማድረግ ቤቱን ሰብስክራይብ በማድረግ አብራችሁን ቆዩ እላለሁ። ላቭ ዩ